በመካከላችን ተገኝቶ እንዲያስተምረን የልዑል እግዚአብሔር መልካም ፈቃድ ይሁንልን። ኢይትነገፍ ቆጽሉ ወኢይትዌዳ ፍሬሁ ለእለ ወርሁ ይትበኮር በሚል ኃይለ ቃል ለትንሽ ደቂቃ እንማማራለን። ቅጠሉ የማይረግፍ ፍሬው የማያቋርጥ ከወር እስከ ወር ከዓመት እስከ ዓመት ፍሬን የሚሰጥ በሚል ኃይለ ቃል እንማማራለን። በዚህ ቃል ተገኝቶ እንዲያስተምረን ቅዱስ እግዚአብሔር መልካም ፈቃድ ይሆንልን። በትንቢተ ሕዝቅኤል ምዕራፍ 47 ቁጥር 12 ላይ ተጽፎ የምናገኘው ኃይለ ቃል ነው። እስመ ማያቲሁ ይወጽኡ እመቅደስ፣ ይህን የሚያጠጡ ውሃዎችም ከመቅደስ ይወጣሉ ይላል። ይህን የሚያጠጡ ውሃዎችም ከመቅደስ ይወጣሉ። ወይከውን ፍሬሁ ለመብል ወቆጽሉኒ ለፈውስ፣ ፍሬው ለምግብ ይሆናል፣ ቅጠሉም ለመድኃኒት ይሆናል ይላል። ታዲያ ይሄ ቅጠሉ የማይረግፍ ፍሬው የማያቋርጥ ሁልጊዜም ፍሬ የሚሰጥ ምንድን ነው ካል ዕፀ ሕይወት የሚባል እንጨት ነው። ዕፀ ሕይወት የሚኖረው በገነት ነው። ሁላችንም ገነትን እናፍቃታለን። ቅዱሳት መጻሕፍት እንደሚነግሩን ኩሉ ዕፅ ዘይትበላ የተባለ ቅዱስ መጽሐፍ ነው ይላል። ቅዱስ መጽሐፍ ነው። ብሉይ ኪዳንና አዲስ ኪዳን ነው። በቤተ ክርስቲያን አስተምሮ 3 አይነት መጻሕፍት አሉ። አንደኛው ቅዱስ መጽሐፍ፣ ሁለተኛው ምኑን መጽሐፍ፣ ሶስተኛው ርኩስ መጽሐፍ ይባላል። ቅዱስ መጽሐፍ የተባለው ቢያነቡት የሚቀድስ፣ ቢዳስሱት የሚፈውስ፣ ቢሰሙት የሚያረካ፣ ለአእምሮ እርካታ ለሕሊና እረፍት የሚሰጥ ነው። ይህ መጽሐፍ ቅዱስ ነው። ምኑን መጽሐፍ የሚባለው ሳይንስ ነው። ሰው ከዚህ ዓለም ተሻግሮ ወደ መጨረሻው ዓለም ሲጓዝ የሚጠየቀው ሳይንስ ተምረሃል አልተማርክም ሳይሆን ሥላሴን አንድነትና ሶስትነት አውቀሃል አላወቅም ነው ይባለው። ቢማሩትም አያጸድቅም፣ ባይማሩትም አያስኮንንም። ካለመማር መማር ይሻላል። ሁለቱንም ቅዱስ መጽሐፉንም ሳይንሱንም መማሩ ይጠቅማል፣ ለስጋ ይጠቅማልና። መቼስ ሰው ሲኖር አዳባሪ ወይም ከሻ እህል ካላዘ እጥፍጥፍ ብሎ ነው የሚቀመጠው። ሰው ምሳ ካልበላ እንዲያ ስለሆነ አሁን ደግሞ እንጀራ የሚገኘው በሳይንሱ ዓለም ስለሆነ መማር ያስፈልጋል። እንዲህ ስንል ግን የመጀመሪያው ቅዱስ መጽሐፍን ተምሮ ሳይንሱን ሁለተኛ ሊያደርጉት ይጠቅማል ማለት ነው። ምኑን መጽሐፍ የተባለው ይሄ የጥንቆላ መጽሐፍ ነው። ሀገር አጥፋ፣ ሰውን አእምሮ የሚያስት፣ እግዚአብሔር ጋር የሚያጣላ፣ ሰውና እግዚአብሔርን የሚያጣላ ርኩስ መጽሐፍ ነው። ይህንን ቢሰሙትም ያረክሳል፣ ቢዳስሱትም ያረክሳል። የማይረባ የማይጠቅም ነው። ታዲያ ሰው ብዙ ሰዎች በዚህ እንተዳደራለን ብለው ጊዜያቸውን የሚያቃጥሉ አእምሯቸውን የሚያባክኑ ሰዎች አሉ። ገንዘብ ክፉ ሰው ነውና የኃጢአት ስሩ መሰረቱ ገንዘብ መውደድ ነው ይላል ቅዱስ መጽሐፍ። ገንዘብ አንጠለውም፣ እንወደዋለን። ግን በአግባቡ ስንጠቀመው በአግባቡ ስናውለው ያጸድቃል። ያለ አግባቡ ደግሞ ሲሆን ከቅድስና ወርዶ መቀመቃ ወርዶ ይጥላል። ታዲያ ይህን ቅዱስ መጽሐፍ ምዕመናን አሜን ብለው የሚያምኑት ተምረው የሚያስተምሩበት የመንግስተ ሰማያትን ቁልፍ የሚከፍቱበት ከእግዚአብሔር ጋር የሚገናኙበት ኃጢአትና ጽድቅን ለይተው የሚያውቁበት ቅዱስ መጽሐፍ ነው። እኛ
ኦርቶዶክሳዊ ተዋሕዶ በዚች ቤተክርስቲያን ያደግን ሰዎች ሁላችንም ይህን ቅዱስ መጽሐፍ ሕዝቅኤል ይህን መጽሐፍ ብላ ይላል። መጽሐፍ ይበላል አይበላም? ይበላል። በደንብ ይበላል ለሚበላ ሰው ካለ። ምናልባት እኛ አእምሯችን ዝጎ ዛሬ መጽሐፍ መብላትን ትተናል። ያው ስጋዊ ፍላጎታችን እያጋደለ ከመንፈሳዊ ሕይወታችን እያወረደን ቅዱሳት መጻሕፍትን ከመመልከት ይልቅ በስልክ ጊዜያችን የምናቃጥለው እንደው እኮ ይገርማቸዋል። ሰው ቢያንስ እንደ ስልክ እንኳን ቅዱሳት መጻሕፍትን ቢከታተል አይምሮ ይመጥቅ ነበር፣ ያድግ ነበረ። ስልክ ዛሬ የሰው ልጅ አይምሮ ጨልጦ ገርይቶ ከትዳሩ አለያይቶ ከስራው አለያይቶ ከእግዚአብሔር ጋር አለያይቶ የማይረባ የማይጠቅም ብዙ ነገሮችን ሰው እያየ እግዚአብሔር ጋር እየጣላ ያለበት ጉዳይ ነውና በእውነቱ ቅዱሳት መጻሕፍትን አንበን ተለውጠን እግዚአብሔር እናመሰግን። እግዚአብሔር ይርዳል። ታዲያ ይህ ከመቅደስ የሚወጣው ውሃ የተባለ ትስብእት ነው። ቃል ሥጋ ኮነ ነው። ከ20 ክንድ የነቃ ከ40 ክንድ የመነጨ ይህን ዕፀ ሕይወትን የተባለ ያጠጣዋል። ታዲያ ሁልጊዜ ስለሚጠጣ ልምላሜ፣ አበባ፣ ፍሬ በየጊዜው ይገኝበታል። ከዚያ የተገኘው ፍሬ ምን ይሆናል? ለመብል ይሆናል። ቅጠሉ ደግሞ ለመድኃኒት ይሆናል ይላል። ታዲያ ይህንን አንድ ፈላስፋ አየና በጣም ምቀኝነት ሰውን ይጎዳዋል። እያቀጨጨ ባዶነት ነው የሚያስቀረውና ዕፀ ሕይወት ሰዎችን እንደምታድስ ስለተረዳና ስላመነ ዕፀ ሕይወት ካለበት በጣም ፈለጋ መጣና ዕፀ ሕይወትን በሸክላ አቀጥቅጦ ያችን ዕፀ ሕይወት ለብቻው በረሃ ላይ ሄዶ ሊጠመቅ ፈለገ። በዕፀ ሕይወት ከጠመቀ ታድሶ ይኖራልና። ታዲያ እዛ መካከል እንዳለ እግዚአብሔር ደግሞ ምቀኝነትን አይወድምና፣ ምክንያቱም በአካባቢው እንዳይጠመቅ ሰው ሲረግጠው እንደ ርሱ ያው መኖራልና ብቻውን መኖር ፈለገ። እንዳሁኑ ሰው አለ ማለት ነው። አሁን ሰው ብቻው መኖር ይፈልጋል አይደል? የሁሉ የሀገራችን ትርምስምስ እኛ ብቻ እንኖር ነው። እኛ ብቻ እንኖር ለሰው ዓለም አስብ። በእውነቱ እንደው እስኪ ሰውን አስቡት። እግዚአብሔር ለሰው ምን አደረገለት? እንደው እግዚአብሔር ለሰው ምን አደረገ እያል ሁለተኛው ደግሞ እኛ ለራሳችን ምን አደረግንለት ብለን ራሳችን ስንጠይቀው ባዶነት ይሰማናል። በእውነቱ ለምን ብለን ካየነው ከራሳችን ጋር እየተጣላን ስለሆነ ራሳችን በራሳችን እየጠፋን ራሳችን በራሳችን እያለቅን ሀገራችን ባዶ እየሆነች ያለችበት ወቅትና ጊዜ ነው። የእግዚአብሔር ቤተሰቦች ሁላችንም ቆም እያልን እናስበው። በዚህ ዘመን መድረስ ያስከፋል። እውነቱ ብዙ አባቶቻችን አተን መሰለኝ እንደዚህ ሆነ። አባት የሌለው ልጅ ሁልጊዜ ሀዘንተኛ ሆኖ ይኖራል። አባት አለን እግዚአብሔር ይመስገን፣ ግን ደግሞ እኛ ልጅ ሆነን ባለመገኘታችን የአባቶችን የአበውን ምክር ባለመስማታችን እድሜያችን አጭር ሆነ። እውነቱ በዚህ ከቀጠልን ነገ እንዴት ነው ሊሆን? ስለዚህ አምላካችን እግዚአብሔር የተቃጠውን ማለት በምሕረቱ ይመልስልን። ታዲያ ይህ ዕፀ ሕይወት ያሰው ወሰደና በበረሃ ላይ ሊጠመቅ ሲፈልግ መልአከ እግዚአብሔር ሸክላዋን መታበት ይላል። ከዛ መልአከ እግዚአብሔር ሸክላውን ሲመታው በግማሽ ጎኑ ፈሰሰና ግማሽ ጎኑ ሳይፈስ ቀረ ይላል። በዚህ ምክንያት ምቀኝነትን እግዚአብሔር አይወድምና ግማሽ ጎኑ ተልጦ ግማሽ ጎኑ ሕያው ሆኖ ኖረ ይላል። ምቀኝነት እንዲህ ነው የሚያደርገው። እሞት ብሉ የማይሞትበት፣ እንወር ብሉ የማይኖርበት የሰቀቀና የመከራ ኑሮ ነው። ቅንነት የጎደለው ነገር ሁልጊዜ እንዲህ አይነት ኑሮ ያኖረናል እግዚአብሔር ሰዎች። ታዲያ ይህ ዕፀ ሕይወት በዘመነ ሳኦል ይህ ዕፀ ሕይወት
ቅጠሉ ሰፋፊ የጋን መክደኛ የሚያክል መዓዛው የመንፈቅ ጎዳና አይምሮን የሚመስል በጣም ሙዝ ጣፋጭ ነው። ለዚህ ነው ዛሬ ቅዱሳን የእግዚአብሔር ሰዎች ሲታመሙ መላእክት አምጥተው ያችን ዕፀ ሲያሰጧቸው ነፍሳቸው ምስጥ ብላ ትሄዳለች። ጻዕረ ሞት ሳይጸናባቸው መከራ አስታማሚ ሳይሰለቻቸው ይጓዛሉ ማለት ነው። ለምን? ያቺ መዓዛው የምትመስጥ ስለሆነች። መዓዛው የመንፈቅ ጎዳና ሄዶ ይሸታል ይመስጣል ይላል የዕፀ ሕይወት። ታዲያ ንጉሱ ሰሎሞን ዳዊት ማነው ሳኦል ልጁ ታመመበትና ከዕለታት አንድ ቀን የሀገሪቱን ጠበብተኞች ፈልጎ ሰብስቦ እባካችሁ ልጄ ታመመብኝ ፈውሱልኝ አላቸው። ተሰባሰቡ። ምን አለ? አይ እኛ መፈወስ አንችልም፣ ከአቅማችን በላይ ነው። ይህን የሚፈውስልህ ንስር የሚባል ገራግልቱን አምጣና ከቤትህ ዝጋበት ከግንቡ ውስጥ። ከዚያ ንስሩ ከገነት ሂዶ ዕፀ ሕይወትን ቆርጦ አምጥቶ ከጌታ አዳራሽ ላይ ሲጥለው ግንቡ ይሰነጠቃል፣ ንስሩ ልጁን ይወስዳል። በዚያ በቅጠሉ ቢታሽ ያንተ ልጅ ይድናል አሉት። ታዲያ ንጉሥ ላድርግ ካለ የሚያቅተው ነገር የለምና የንስር ግልገል ልጅ ያስፈልግና ያን አምጥቶ ከግንቡ ዘጋው ይላል። ከዚያ ጠበብተኞቹ በነገሩት ልክ ያ ንስር ልጅ የተዘጋበትን ቤት አወቅና ከገነት ሂዶ ዕፀ ሕይወትን ቆርጦ አምጥቶ ከዛ ከፎቁ ላይ ከግንቡ ላይ ሲጥለው ግንቡ ተሰነጠቀና ያንን ግልገሉን ይዞ ሄደ ይላል። ታዲያ ያንን ዕፀ ሕይወት በወቅቱ የነበሩ ሰዎች ዛፉን ተከሉትና ጸደቀ። ያ ዛፍ ጸድቆ ዕፀ ሕይወት ካደገ በኋላ በሚገርም ሁኔታ ንጉሥ ሰሎሞን ቤተ መንግስቱን በሚሰራበት ጊዜና ወቅት ያንን እንጨት አስቆርጦ አምጥቶ ጉበን ያደርገው አጠረበት፣ መልካም ያደርገው ረዘመበትና አይ ይህ መልካም እንጨትስ ብዬ ላስቀምጠው ብሎ ከልብሱናው በር ከቤተ መንግስቱ በር አስቀምጦት ኖረ ይላል። ከዚያ ንግስት አዜብ የሶሎሞንን ጥበብ ትሰማ ነበርና አይ ሳምሬ የሚባል ነጋዴ ነበረ። ከእስራኤል ወደ ኢትዮጵያ ከኢትዮጵያ ወደ እስራኤል እየሄደ የሚነግድ እያመጣ የእስራኤልን ሀገር የሶሎሞንን ጥበብ ሲነግራት አይ እስራኤል ሀገር እጅችን ነገር ማየት አለብኝ፣ የሶሎሞን ጥበብ የመረዳት አለብኝ ብላ አሰበች ይላል። ተንከራ ዘኢትዮጵያ 120 መክሊተ ወርቅ ይዛ እጅ መንሻ ባጋሰስ ስንቋን አስጭና ተጓዘች ይላል። መንገድ ለመንገድ እያስቀመጠች ስትመለስ ስንቅ የምትበለው ይላል። ከዚያ ደረሰችና ከንጉሱ ከሶሎሞን ከቤተ መንግስቱ በር ያ እንጨት ወርቆ ይኖር ነበርና ከበሩ ላይ ቁጭ አለች ይላል። ታዲያ ንግስት አዜብ ከእግሯ ላይ እንደ ሚዳቋ ቀንድ ቢሉ ወይም ደግሞ እንደ ፈረስ ተረከዝ ያለ ነገር ይኖርባት ነበረ። ታዲያ ያ ተላላኪው የቤተ መንግስት ተላላኪያችን አየና ኧረ ንጉሥ ዛሬ እስካንተ የማይመጣ ነገር የለም፣ በጣም የተለየች ደም ግባት ያላት ሴት ግን ደግሞ ከእግሯ ላይ እንዲህ አይነት ያለባት ሴት መታለች አለው ይላል። ግቢ በላት አለው። እዛ ያን እንጨት ተራምዳ ሲል ከእግሯ የነበረ ነው ችግር ያ የሚዳቋ ቀንድ የፈረስ ተረከዝ የመሰለው ወርቆ ወደቀላት ይላል። እዚያ ስትገባ ምንም የላት መልካም ሴት ናት። ከራስ ፀጉሯ እስከ እግር ጥፍሯ ሲመለከታት መልካም ሴት ናት። ከላይ ከታይ ተመለከተው ያን አገልጋይ ይላል ሶሎሞን አይ ንጉሥ እኔ ትክክል ነኝ፣ እሷን ጠይቀ ተረዳ እንዳትቀጣኝ አለው ይላል። ከዚያ እሷ ይጠይቃት አዎ ጌታዬ ከደጅ የተቀመጠ ግንድ አለ፣ ያንን ነክቼ ሳልፍ ከእግሬ የነበረው ችግር ተወገደልኝ አለችው። አይ ለዚህማ ክብር ይገባዋል አሉና እሷ አንድ ጠገራ ብር ሶሎሞን አንድ ጠገራ ብር ሸበቡት። ከዚያ ከሶሎሞን እስከ ጌታ ድረስ የነበሩ ነገስታት እንዲሁ 28 ነገስታት ነግሰዋል። እነዚህ 28 ነገስታት 28 ብር ሸበቡበት ይላል። በዛ
30 ብር ይሆናል ማለት ነው። ወርቁን ብሩን ለይሁዳ ሰጠው፣ በእንጨቱ ጌታን ሰቀሉበት ይላል። ጌታን ሰቀሉበት። በዚህ ብቻ በ7 እንጨት ነው ጌታ የተሰቀለው። የአዳም መቃብር የነበረበት ዕፀ ዘይት የተባለ እንጨት፣ በልወጥ እንባ የለመለመ ዕፀ ቀርከሃ የተባለ፣ ዘኪዎስ የነበረባት ዛፍ ዕፀ ሰግላ የተባለች፣ ታቦተ ጽዮን የመጣችባት ዕፀ ልባስ የተባለች፣ ጌታ በፍኖተ ጌታችን አምላካችን እግዚአብሔር በፍኖተ ቢታንያ የረገማት ዕፀ በለስ የተባለች እንጨት እኒህ 7ቱን አንድ አድርጎ ጌታን ሰቀሉት ይላል። ታዲያ ይህ እንጨት ከየት መጥቶ ወዴት እንደደረሰ ስናየው በጣም ገቢረ ተአምራቱ እጹብ ሰፊ ነገር ነው። ታዲያ ይገርማቸዋል። ይህ እንጨት ምንድን የተባለው? ቅጠሉ ለመድኃኒት ፍሬው ለመብል። የእጹ ፍሬ ምንድን ነው ከተባለ የመስቀሉ ፍሬ የተባለ አንደኛው ፍቅር ነው። አምላካችን እግዚአብሔር በመስቀሉ ላይ ተሰቅሎ ያሳየን ፍቅር ነው። ፍቅር ለዚህ ያደርሳል፣ እስከ ሞት ራስን እስከ መካድ ያደርሳል። ዛሬ እኛ ኢትዮጵያውያን ምን ነክቶን ይሆን ይህ ሁሉ መከራ የመጣው? አንዱ ሲበርድ አንዱን ሲተች ለንስሐ ሳንበቃ የሞት ቀን እየደረሰ ጊዜ ሰዎች ኢትዮጵያዊ ነኝ ብሎ ለመናገር አንገት የሚያስደፋ። ኢትዮጵያ ማለት እኮ ዓለምን የምታስታርቅ ሀገር፣ በጸሎቷ፣ በእውቀቷ፣ በሃይማኖቷ፣ በስርዓቷ ሁሉን ለዓለም ያስተማረች ሀገር ነበረች። አሁን ግን እኛ ደረስንና ችግር አደረስንባት። ክፉ ልጅ መቼም እናቱን ያስረግማል። ያ ሲወለድ ውሃ ሆኖ ቢቀር አንተ ስትወለድ ውሃ ብትሆን፣ አንቺ ስትወለድ ውሃ ብትሆን ትላለች እናት። ክፉ ልጅ ክፉ ነውና እስመ መርገመ አብ እስመ መርገመ አብ ይሰብር አይጽምተ ወመርገመ እም ይሰሩ መሰረተ ይላል ሰሎሞን። የአባት እርግማን አጥንት ይሰብራል፣ የእናት እርግማን መሰረት ይነቅላል። ሁሌም እርግማኑ በዝቶብናል፣ አስከፊዎች ሆነናል። በእውነቱ ሁላችንም እየበደልነው ነው አምላካችን። እባካችሁ ሁላችንም ይቅር በለን ብለው ወደ መድኃኔዓለም እንጩህ፣ ፊታችን ወደ እግዚአብሔር እንመልሰው። ሰላም እግዚአብሔር ነው። ወገብረ ሰላም በደመ መስቀሉ እለ ውስተ ሰማይ ወእለ ውስተ ምድር ወለታይት ሀደ ምድር። አዎ ሐዋርያው ቅዱስ ጳውሎስ፣ ቅዱስ ዮሐንስ አፈወርቅ የነገሩን ይህን ነው። ወገብረ ሰላም በደመ መስቀሉ። መስቀል ሰላም ነው። መስቀል ፍቅር ነው። መስቀል ኃይል ነው። ያለ መስቀል ኃይል፣ ያለ መከራ አክሊል፣ ያለ መስቀል ኃይል፣ ያለ መከራ አክሊል፣ ያለ ፈተና ክብር፣ ያለ ድካም ዋጋ አይገኝም። ሳይደክሙ መብላት አይቻልም። አይደለም ሰማያዊውን ምድራዊውን እንኳን ሳይደክሙ ማግኘት አይቻልም። የዘር ሰዎች ወጥቶ ደግሞ የብዙ ነገር ይጥማል፣ ደስም ይላል። አጭበርብሮ ዋሽቶ ቀጥፎ የበሉት ግን ለህሊና እረፍት አይሰጥም። ሁልጊዜ አንተ ሌባ ይላል። ህሊና አያርፍም እኮ የዘር ሰዎች ህሊና አያርፍም። ምናልባት ለይዘው ሊበረው እንችላለን፣ ኋላ ግን አያስተኛም። ህሊና ፈራጅ ህሊና ነው። አዋቂ ህሊና አለን። እረፍት የማይሰጥ ህሊና አለ። ቆም ብሎ ማየትና ማስታወስ ይገባናል። ታዲያ እግዚአብሔር በመስቀሉ ያስተማረን ፍቅር ነው። እኛ ከመስቀሉ ፍቅር ከተማርን ለምን ህብረታዊ አንድነታዊ ነገር ማንመጣበት ምክንያት ምን ይሆን? እግዚአብሔር አንድ አድርጎ ነው የሰራን እኮ። በተለይ ሰው መስቀል አስሮ በመስቀሉ እየተማጸነ የሰው ደም ማፍሰስ፣ አቤት ጭካኔ! ሰው ለቤቱ አግቶ መውሰድ፣
ለዚህ ነው እኮ ጴጥሮስና ዮሐንስ ከዕለታት አንድ ቀን አልፈው ሲሄዱ መንገድ ላይ ቁጭ ብለው ብር የሚለምን ድሃ አገኙና እባካችሁ ብር ስጡኝ አላቸው። አይ እኛስ ብር ወርቅ የለንም፣ ተነስ በስሙ ኢየሱስ ክርስቶስ ተነስ ከበሽታ አዳን፣ አንተ በእግዚአብሔር ስም ተነስ አሉት ይላል። ታዲያ የእግዚአብሔር ሰዎች ቆም ብለን ማሰብና ማየት መረዳት የሁላችንም ድርሻ ሊሆን ይገባል። ሌላኛው በመስቀሉ ያገኘነው ጸጋ ምንድነው ካል በመስቀሉ ያገኘነው ትህትና ነው። ትህትናን ነው ከመስቀሉ የተማርነው። ሁላችንም ትህትና ነው። እስመ ሰዋስወ ትህትናሁ ለሰብእ ይክል አይረጎቶ ውስተ ሰማይ ይላል ዮሐንስ አፈወርቅ ሊቁ። የሰው ልጅ ትህትናው ወደ ሰማይ ከፍ ከፍ ያደርገዋል እና ትዕቢት ደግሞ ወደ ታች አውርዶ ይጥለዋል። ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ትህትና እንደ ጨርቅ ታጠቋት ይላል። አዎ ጌታችን አይሆንም እንዴ ጨርቁን ታጥቦ ልጆቹን እግር ሲያጥብ? አዎ ትህትናን ያየነው በቤተልሔም ተጀምሮ በቀራንዮ የተፈጸመ። በቤተልሔም ምንም በሌለበት ዋሻ እንስሳ ባሉበት ተጀመረ፣ በቀራንዮ በቅዱስ መስቀሉ ተፈጸመ። አዎ ከመስቀሉ የተማርነው ትህትናን ነው፣ ሌላ ነገር አልተማርንም። በሌላ መልኩ ከመስቀሉ ያገኘነው ምንድን ነው? በጣም መስቀሉ ባለውለታችን ለእግዚአብሔር ሰዎች ቆም ብለን እናስብ። መስቀሉ ላይ ነው ድንግል ማርያም ለእናትነት የሰጠችን። መስቀሉን ስናስብ የእግዚአብሔርን ቸርነት እናስባለን። መስቀሉን ስናስብ የድንግል ማርያም ስጦታነት እናስባለን። እናቱን እናት አድርጎ የሚሰጥ ቸር አባት ወዴት ይገኛል? አሁን እዚህ እንደው በሞት አንድ ሰው እባክህ እናትህን እናት ትሁን ብለው ይሽምል ሰው አለ ትላላችሁ? እባካችሁ እናታችሁ እናት ትሁን ብላችሁ አትሉም እኮ አንልም። እግዚአብሔር ግን እግዚአብሔር ጸሎት አዶናይ የአምላክ እናት በድንግልና ጸንሳ በድንግልና ወልዳ የድንግልና ጡት አጥባ ያሳደገችው እናቱን እንኩ እናታችሁ ውሰዷት እናት ትሆናችሁ አለ። እግዚአብሔር ቸር አባት ነው። የእግዚአብሔር ሰዎች አዎ ድንግል ማርያም የመስቀሉ ውጤት ናት። አዎ የመስቀሉ ውጤት ለሁላችን እናት። ታዲያ መስቀል ጸገየ ዘጋዲ እነሆ መስቀሉ አፈራ። ወይከውን ፍሬው ለመብል ወቆጽሉ ለፈውስ፣ ስጋው ፍሬው ለመብል ቅጠሉ ለመድኃኒት። በመስቀሉ የተገኘው ፍሬ ምንድን ነው ካላችሁ የእግዚአብሔር ቅዱስ ሥጋና ክቡር ደሙ ሁልጊዜ የማያቋርጥ ትናንትም የነበረ ዛሬም ያለ ነገም የሚቀጥል ስጦታው የማያልቅ ነው። እግዚአብሔር የሚሰጠው ጸጋ እኛም ቢካላል በቀር የማያልቅ የማያረጅ የማይሰረች ዘላለማዊ ነው። እግዚአብሔር ስጦታ እግዚአብሔር ሰዎች ሰው የሰጠው ያልቃል፣ ሰው ያከበረው ይናቃል፣ ሰው የወደደው ይጠላል። እግዚአብሔር ያከበረው ግን ማን ይንቀዋል? እግዚአብሔር የተከለውን ማን ይቆርጠዋል? እግዚአብሔር የቆረጠውን ማን ይተክለዋል? አዎ አሁን የኢትዮጵያውያን ጥባችን ከእግዚአብሔር ጋር ነው በእውነት ሁላችን ማለት ነው። ሁሉም እንደ ፈረስ ጀሮ እንደ ጦር ጉረሮ ተባብረን አምላካችን አስቀይመነዋል። እንዲህ በዝበት ተስንታይ መልካም ነው፣ ደስ ይላል። አዎ ሊቃውንቱ ሁሉም እዚህ ላይ ደስ ይላል። ግን ከዚህ እንዳለው ልባችን እንዲመቀጠል አለበት። ልዩነት የሰይጣን ነው፣ መለያየት ዲያብሎስ ነው። ልዩነት በዓለም መላእክት እኮ ነው። ይገርማቸዋል። በዓለም መላእክት ዲያብሎስ ልዩነትን ነው የፈጠረው። እዛ በዓለም መላእክት ይገርማቸዋል። ዲያብሎስ ከመላእክት ጋር ጦርነት ገጠመ። መላእክት ተሸነፉ፣ አንደኛ። በሁለተኛውም ተሸነፉ። በሶስተኛው ጌታ ሆይ ፈቃድ ባይሆን ነው ምኑ ነው የሚያሸንፈን አሉት። አንደኛ አቅማቸውን እንድታውቁት ነው አለና የብርሃን መስቀል ሰጣቸው አምላካችን እግዚአብሔር። ያንን የብርሃን መስቀል ይዘው ሲታዩ ዲያብሎስ እስከ ሰራዊቱ እመቀመቃት ወረደ።
ዛሬም በእምነት መስቀሉን ለያዘ ሰይጣን ድል ነሳለ። ዛሬ ሰዎች ሰይጣን ለዚህ ነው ቅዱስ ዮሐንስ ይላል በምዕራፍ 3 ላይ ንሕነሰ አደውነ ሞት ውስተ ሕይወት እስመ ናፈቅር ይጸነ፣ እኛስ ከሞት ወደ ሕይወት እንደሻገርነ በዚህ እናውቃለንና ምን ስንለው ሰውን እንወደዋለንና። በሁላችሁ እኛስ በሉ ሁላችሁ እኛስ ከሞት ወደ ሕይወት እንደተሸጋገርነ በዚህ እናውቃለን ሰውን እንወዳለንና። እንዋደድ እባካችሁ ሁላችን ወርነት የለም። የሰው ትንሽ የለውም፣ የሰው ደካማ የለም። ሁሉም ይጠቅማል። የማይጠቅም ፍጥረት እግዚአብሔር አልፈጠረም። እንኳን ሰው አራዊቱ ይጠቅማሉ፣ አይዋፉ ይጠቅማሉ። በዚህ አባቶቻችን አራዊቱን አይዋፉን ሳይቀር ይመግቧቸው ነበረ። ጥቅም አላቸው እኮ። ጥቅም የሌለው ፍጥረት እግዚአብሔር አልፈጠረምና። ስለዚህ ከሞት ወደ ሕይወት እንደተሸጋገርን የምናውቀው በመስቀሉ ፍቅር ስንመሰረት ነው። ሌላው የመስቀሉ ስጦታ ምንድነው ካል ዲያብሎስ መንጋጋው የተነቀለበት ነው። የዲያብሎስ መንጋጋ የወለቀበት በመስቀሉ ኃይል ነው። ነፍሳችን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከኃጢአት ወደ ጽድቅ የተሸጋገር ነው በቅዱስ መስቀሉ ነው። ሌላው አራት ነገር ልንገራችሁ ነው ጨርሻለሁ። ኢትዮጵያ እድለኛ ሀገር ናት። አንደኛው መስቀሉን የተረከበች ሀገር ናት። የእግዚአብሔር ደመ ክርስቶስ ስጋ ክርስቶስ የተቆረሰበትን መስቀል ያለው የት ነው? ኢትዮጵያ ነው። ሌላው ከሰማይ የወረደ ዝማሬ ያለው ኢትዮጵያ እኮ ነው። ከሰማይ የበላይ ዝማሬ ያለው ኢትዮጵያ ነው። ታቦተ ጽዮን ያለችው ኢትዮጵያ ነው። እመቤታችን ቃል የተቀበለቻት ሀገር ኢትዮጵያ ናት። ከዚህ በላይ ምን ሀብት ነበረ? ሀብታችን አናውቅበታል እንጂ ወቆጽሉኒ እይትነገፍ ቅጠሎ የማይረግፍ ዛፍ እይትነገፍ ቆጽሉ ቅጠሉ የማይረግፍ ዛፍ የተባለ ቅዱስ መስቀል ነው። ፍሬው የማያቋርጥ የተባለ ስጋውና ደሙ ነው። ስለዚህ ይህን ቅዱስ ስጋና ክቡር ደም ተቀብለን ብንሞትም ለመንግስተ ሰማያት እንድንበቃ ስንኖር ደግሞ ከኃጢአት እንድንወጣ እግዚአብሔር ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።